ሰላም እንዴት ናችሁ? ዛሬ ይዤላችሁ የመጣሁት ርዕስ ወይም ደግሞ የምንማማርበት ርዕስ የሚሆነው ስለ ቱዝ ዲኬይ ይሆናል። ይሄውም ደግሞ ቱዝ ዲኬይ ምንድነው? በምን አይነት ምክንያት ይፈጠራል? እንዲሁም ደግሞ ምን አይነት ትሪትመንት እናደርግለታለን የሚለውን ነገር ማስተምራችሁ ይሆናል። ቱዝ ዲኬይ ወይም ደግሞ የጥርስ መበላት፣ መሸራረፍ፣ መቦርቦር የምንለው እንግዲህ ምን ማለት ነው? የጥርሳችንን የኢናሚልን ፓርት ዲስትራክት በማድረግ የመስታወቱን ከፊት ለፊት ያለውን ሃርድ ማቴሪያል የምንለው በባክቴሪያ ምክንያት ሲቦረቦር ብሎም ደግሞ ወደ ሁለተኛው ሌየር ዴንቲናል ፓርቱን አፌክት ማድረግ ሲጀምር ጥርሳችን ዲኬይድ አድርጓል ወይም ደግሞ ተበላሽቷል ማለት ነው። ስለዚህ ቱዝ ዲኬይ እንግዲህ ምን ማለት ነው፣ ምን ያህል ጥርስን ይጎዳል የሚለውን ካወቅን በምን ምክንያት ይህ ነገር ሊፈጠር ይችላል የሚለውን ደግሞ ስነግራችሁ፣ ቱዝ ዲኬይ እንግዲህ በመጀመሪያ ከአመጋገባችን ስንነሳ በአብዛኛው ጊዜ ጣፋጭ የሆኑ ምግቦችን፣ ካርቦሃይድሬት ምግቦችን በምንጠቀምበት ሰዓት ባክቴሪያው ያንን ሹገር ዳይጀስት ለማድረግ በሚጠቀምበት ሰዓት አሲድ ይፈጠራል። ያ አሲድ ደግሞ ጠንካራ የሆነውን የጥርሳችንን ፓርት ኢናሚልን በመብላት ዲኬይ ይፈጠራል ማለት ነው። ሌላው ደግሞ ፑር ኦራል ሃይጂን፣ ትክክለኛ ያልሆነ የአፍ ውስጥ ንጽህና አጠባበቅ፣ ሬጉላር የሆነ ክሊኒንግ፣ ጧትና ማታ አለመቦረሽ፣ አለመግሞጥሞጥ። ሌላው ደግሞ ዲፕ ግሮፍስ ወይም ደግሞ ፒት የሚባለው የመንጋጋ ጥርሳችን ላይ ጎርጎድ ያሉ ግሮቮች አሉ በተፈጥሮ። እነዛ ግሮቮች ኢዚ ናቸው ጥርሳችን ላይ ምግብ ለማከማቸት፣ ቅድም ያልኳችሁን ባክቴሪያ እና አሲድ ክሬት ለማድረግ ኢዚ ናቸው። ስትራክቸራቸው ይመቻል። ግሮቭ ውስጥ ጎርጓዳ ስለሆነ በቀላሉ ስለማይወጣ እንደዛ አይነት የተፈጥሮ ዲፕ ግሮቭ በሚኖረን ሰዓት። ሌላው ደግሞ ድራይ ማውዝ ሲምፕተም፣ ለምሳሌ በተለያየ የሜዲካል ስታተስ የስኳር በሽታ ኖሮን አፋችን ደርቅ ከሆነ፣ በቂ ሳላይቫ የማይመረት ከሆነ፣ ምራቅ የሚያመርተው ግላንዳችን በተለያየ ምክንያት የተጎዳ ከሆነ፣ ብሎም ደግሞ ልጆች ላይ ቦትል ፊዲንግ ረጅም ጊዜ የሚቆይ በጡጦ ጁስ ምናምን መስጠት፣ አፋቸው ላይ ጡጦ ይዘው እንዲተኙ የምናደርግ ከሆነ በቀላሉ ቱዝ ዲኬይ ሊፈጠር ይችላል ማለት ነው። ታዲያ ይህ የቱዝ ዲኬይ ሲምፕተም ወይም ደግሞ የሚያሳየው ምልክቱን ስንነጋገር፣ ምልክቶቹ እንግዲህ እንደየደረጃው የተለያየ ናቸው። በመጀመሪያ ኤርሊ ስቴጅ ላይ ከሆነ ዋይት የሆነ ነገር፣ ቾኪ የሆነ ነገር ጥርሳችን ላይ ልናይ እንችላለን። በጣም ደግሞ ከሱ ሲያልፍ ብራውን የሆነ ስፖት እንዲሁም ደግሞ ብላክ ስፖት ጥርሳችን ላይ ተቦርብሮ ኢናሚሉ አልቆ የውስጠኛው ፓርት የዴንቲኑ ከለር ብላክ እየሆነ ከሄደ፣ ሌላው ደግሞ ጥርሳችን ቀዝቃዛ እንዲሁም ጣፋጭ በምንመገብበት ሰዓት ሴንሲቲቭ ሊሆን ይችላል። ጣፋጭ ስንወስድ ቅዝቃዜ ሲኖር ሴንሲቲቭ ይሆናል። ከዚህ ሲያልፍና ሲቪር ደረጃ ሲደርስ ደግሞ ትኩስ ነገር በጣም ያመናል። እንዲሁም ደግሞ ስንበላ፣ ስንተኛ ከእንቅልፋችን የሚቀሰቅሰን ፔን ሊያመጣብን ይችላል ማለት ነው። ቱዝ ዲኬይ እንግዲህ ሲጀምር በጣም ትንሽ ቀላል ይመስላል። ነገር ግን ጥርስን እስከ ማሳጣት የሚደርስ በጣም ሲሪየስ የሆነና ሕክምና የሚያስፈልገው የጥርስ በሽታ ነው። ስለዚህ ከሕክምናዎቹም አይነት በመጀመሪያ ኤርሊ ስቴጅ ላይ ገና የጥርሳችንን ሚኒራል ከላይ ያለውን ፓርት ከሆነ እሱን ፕሪቨንት የምናደርግበት ቴክኒክ ጥርሳችንን ሪሚኒራላይዝ በማድረግ ፍሎራይድ ትሪትመንት የሚባል አለ። እሱን ትሪት በማድረግ ኤርሊ ስቴጅ ላይ እሱን መጠቀምና ፕሪቨንት ማድረግ እንችላለን። ሌላው ስሞል ካቪቲ ፎርም አድርጎ ከሆነ ጥርሳችን ትንንሽ ቀዳዳዎች ፈጥሮ ተቦርብሮ ከሆነ ያንን ሲል በማድረግ በመሙላት፣ ቅድም የነገርኳችሁ በናቹራሊ ዲፕ የሆነ ግሮቭ መንጋጋችን ላይ ካለ ፒት ኤንድ ፊሸር ሲላንት በመጠቀም ሲል በማድረግ ካቪቲው የከፋ ደረጃ እንዳይደርስ ፕሪቨንት ማድረግ እንችላለን። ሌላው ደግሞ በጣም ይሄንን አልፎ ቅድም የነገርኳችሁ ናይት ፔን ጀምሮ ነርቭ ዳሜጅ ሆኖ ነርቭ ድረስ ፐልፕ ቲሹ የምንለው ጋር ከደረሰ የሩት ካናል ትሪትመንት በማድረግ በደንብ ጥርሱን ሪስቶር ማድረግና ክራውን በማልበስ ጥርሳችንን ወደ ቀድሞ መመለስ እንችላለን። ከዛ አልፎ ደግሞ ኢሪቨርሰብል ደረጃ የማይመለስ ዲኬይድ ሆኖ በጣም ዲስትራክት አድርጎ ሩቱ ድረስ ከሄደ ፋይናሊ የሚሆነን የሕክምና አማራጭ ጥርሳችንን መንቀል ነው ማለት ነው። እሱ ከተነቀለ በኋላ እንግዲህ በተለያዩ አማራጮች በማድረግ
ጥርሱን መልሶ ኢምፕላንት ወይም ደግሞ ብሪጅ በማሰራት የወለቀብንን ጥርስ ማስተከል ይኖርብናል ማለት ነው። ነገር ግን እኔ የምመክራችሁ ጥርሳችሁን ፕሪቨንት ማድረግ ይኖርባችኋል። ቀድማችሁ እዚህ ደረጃ ሳይደርስ በቀላል ሕክምና በአፍ ውስጥ ንጽህና በመጠበቅ ቼክ በማድረግ ዴንቲስት ጋር በየ6 ወሩ በመምጣት ጥርሳችሁን በመታጠብ ጥርሳችሁን ከቱዝ ዲኬ መታደግ፣ ጤነኛ ጥርስ ይዛችሁ ማርጀት ጥርሳችሁ እናንተም አብራችሁ ማርጀት ትችላላችሁ ማለት ነው። ይህንን ፕሮግራም ያቀረብኩላችሁ እኔ ዶክተር አመልማል እባላለሁ ከያኔት የጥርስ ህክምና። ሰላማችሁ ይብዛ።